ደግሞ ትውልድ አምልጧል በሉ ባካችሁ። ፈራርሷል በሉ አንድ ጊዜ ሃሌሉያ አሜን። በስምና በአድራሻ የተወረወረ ፈረሰ። መቃኬት ፎላኬት ከንደርበተመ ዲጋሜራ አሜን አሜን አሜን። ዛሬ አብረን የምንካፈለው በጣም የእግዚአብሔር መንፈስ በውስጤ የሞላኝ በጣም ስጸልይበት ነበረ የቆየሁበት አረከወሊን ቆደም ነፍር ዋቀዩ ከንከሰኮ ጉቴ ከነረት ከዳቻ ቱሬ በማቴዎስ ወንጌል ምዕራፍ 28 ያለውን የእግዚአብሔርን ቃል መነሻ አድርጌ ከኡምሰ ጎዳዴ ወንጌል ማቴዎስ በቆና ዲግደሚ ሰደት በትንሳኤ ቀን የትንሳኤ ኃይል ሲገለጥ በፊት ማን ይቆማል በሚል ርዕስ አፉረ ዱአ ከው ዮኪን ጋፈ ዱአ ከኡሰን ኢሰሰን ዱረ ዳባቸው ከንደንደው አንደኛ ቀን አለ ተቆፋ ጉያ ጅራ ሁለተኛ ኃይል አለ ለማፋ ሁምነ ጅራ ሶስተኛ የሚነሳ ነገር አለ ሰደፋ መዋንካው ጅራ አሜን አትሉ አሜን። በዛ ደግሞ የመጨረሻ አራተኛ ፉከራ አለ ማን ይቆማል የሚል ሰዱማሞ ከነቲን ዳዳኑ ኤኝቱ ዱራሳ ዳባታ አሜን አትሉ አሜን። በትንሳኤ ቀን ፊት ማን ይቆማል ጉያ ዱአ ከኡሰና ኤኝቱ ዱረ ዳባቸው ዳዳ የትንሳኤ ኃይል አንተ ጋር ሲመጣ ማን ፊት ይቆማል አፉሪ ዱአ ከኡዮሲ ከሰ ጅራተ ኤኝቱ ሲዱረ ዳባታ እግዚአብሔር ተነስ ካለ ማን ይከለክልሃል ከየዋቄ ሲንጀ ኤኝቱ ሲዶዋ ኢየሱስ ጌታ ነው ኢየሱስ ጎፍታ በጌታ በኢየሱስም አንባለው መቃ ጎፍታ ኢየሱስን ነንዱብሳ ማቴዎስ ወንጌል ምዕራፍ 28 ወንጌላ ማቴዎስ በቆና ዲግደሚ ሰደት ከቁጥር 1 እስከ 10 ያለውን ብቻ ለመነሻ አነባለሁ ለኮሰ ተቆራ ካሴገ ቁዳኒ ከውምሰ ጎዳዳ ብዙ ጊዜ ያልወስደባቸው አጭር ጊዜ ነው የምወስደው አብዛኛውን ከእናንተ ጋር ማሳለፈው ጸሎት ነው የሮ ዴራስን ወጅን ከነንደበርሱ ከዳናዳን አሜን አሜን። ኢየሱስ ማን ነው ሲጌታ ነው ብሎ አንዴ ኢየሱስ ጎፍታዳ በሰንበትም መጨረሻ መጀመሪያ ቀን ሰንበኔ እርገደርቤ ሰንበተ ሰዱማ ሲነጋ እርገበሪኤ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቂዎቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። አሜን። ምን የለም። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ ሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረው ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገሯቸው። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱ ሊያወሩ ሮጡ። አረ አሜን። ልድገሙ ቁጥር 8 ላይ በፍርሃትና በታላቅ ደስታ አሜን አትሉ ሲበሉ ከነጋ ይሄን ቃል ባካችሁ በፍርሃትና በታላቅ ደስታ ፈጥነው ከመቃብር ሄዱ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንደሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ሃሌሉያ አሜን። እልልታ ጭብጨባ ለቃሉ ክብር እልል ጭብጨባ ኢየሱስ ክበሩልኝ። ሃሌሉያ በትንሳኤ ቀን የትንሳኤ ኃይል ወደ አንተ ሲመጣ በፊት ማን ይቆማል? አቮሴካ አሜን። እስቲ ድምጻችሁን ከፍ አድርጉና ትንሳኤ ሆኗል በሉ። እስቲ እንዴ ትንሳኤ ማለት ቀጥታ ትርጉሙ አማርኛው መነሳት ማለት ነው። መነሳት አሜን። እስቲ መነሳት በሉ ባካችሁ። ምን ማለት ነው መነሳት? ዳግም ህይወት ማግኘት፣ ዳግም መሰልጠን፣ ዳግም መኖር፣ ዳግም መግዛት ማለት ነው። አሜን። አሜን ብሎ ስባካችሁ። ሌላ ትንሳኤ የሚገርማችሁ ነገር የሃይማኖት የመጨረሻው ቁልፍ ነው። ትንሳኤ ባይኖር እኛ እዚህ አንሰባሰብም። ጌታ ይባረክ። ትንሳኤ ባይኖር ኢየሱስ ጌታ ነው ያለን አንሰብክም።
ስለዚህ ትንሣኤ ባይኖር ክርስትና የለም። የሰማችሁ ነው? ምን ባይኖር ይኸውላችሁ የክርስትና ዋናው መጨረሻ የሰማይም የመጨረሻ ዋናው ጉልበት የሰማይም ዋናው ኃይል ትንሣኤ ላይ ነው። አሜን አትሉም? ያም ደግሞ የሚገርማችሁ ነገር በክርስቶስ ኢየሱስ መነሳት እንጂ በአልዓዛር መነሳት ላይ አይደለም። የትንሣኤ ወይ ደግሞ የአብ ኃይል የክርስቶስ ኢየሱስ መነሳት ላይ ነው። ለምን ብትሉኝ በክርስቶስ ኢየሱስ መነሳት የእግዚአብሔር ፍቃድ ስለሆነ። አሜን አትሉም? አልዓዛር ቢነሳም ተመልሶ ይሞታል። ኢየሱስ ከተነሳ ግን ተመልሶ አይሞትም። እዚህ ቤት ሰው የለም አሜን የሚለኝ አለ? ኧረ አንድ ሰው ጩና አሜን በሉ ባካችሁ። ስለዚህ ኢየሱስ ሲነሳ ይዞ የተነሳው ብዙ ትውልድን ነው። በጨለማ ያሉትን የሚያመልኩትን የሚፈልጉትን የነሱን እምነት ጭምር ነው የሞላው። ስለዚህ እምነቴ ሙሉ ነው፣ አገልግሎቴ ሙሉ ነው፣ ጸሎቴ ሙሉ ነው፣ ስራዬ ሙሉ ነው እንድል ያደረገኝ ትንሣኤ ነው። አንድ ሰው ጨውና ትንሣኤ ነው ይበልባከ። ያው ትንሣኤ ካለ ምን አለ ማለት ነው? መነሳት አለ። ከፍ አድርገውና ሙሉ ሆኗል በለው ባከ። ለዚህ ነው ቤት ገብተህ ኮራ ብለህ ምናምን ተሰበር የምትለው ትንሣኤ ስላለ ነው። አሜን አትሉም? ውጣ የምንለው ትንሣኤ ስላለ ነው። ኢየሱስ ባይነሳ ኖሮ ጸሎታችን ራሱ ሙሉ አይሆንም። ሎስ ኬቫንታካይ እና ከሚገርማችሁ ነገር በጣም ሰይጣን የመጨረሻው ኢየሱስን ከገደለ በኋላ ሲሰራ የነበረው እንዳይነሳ ነው። አያችሁ ኢየሱስ ምንድን ነው ያለው ሲናገር ምዕራፍ 22 ላይ ምዕራፍ 16 ላይ ማርቆስ ወንጌል ላይ እሞታለሁ ሄጄ እሰጣለሁ ለኃጢአተኞች፣ ነገር ግን በሶስተኛ ቀን ከሙታን ምን እላለሁ? የምሞተው ለምንድን ነው? የሞቱትን ላስነሳ ነው። የምሰቀለውስ ብዙ ሊሰቀሉ ያሉ ትውልድ አለ መክፈል የማይችሉ እና እሰቀልላቸዋል። እዚህ ቤት ሰው የለም። አንድ ቃል እንገራችሁ። አኩቬና ሳኪቫ ጃናማ በእስራኤል ዘንድ ወይ ደግሞ በዓለምም በቅጣት አዋጅ በሮም የቅጣት አዋጅ ስቅለት የውርደት ሞት ነው። ይሰባችሁ ነው። የምን ሞት ነው? የውርደት የወንበዴና የአመፀኛ መቀጣጫው የመጨረሻ ሮም የምታደርገው ምንድነው? ስቅለት ነው። ቄሳሮች እንኳን አይችሉም። የሚችለው ሮም ነው። ሮም ከፈቀደ ጲላጦስ ከፈቀደ ብቻ ነው የሚሰቀለው አንድ ሰው። ጲላጦስ ደግሞ የሮም ገዢ ነው፣ ዋናው ነው። አያችሁ ስቅለት ተዘጋጀው ለማን ነው? ለወንጀለኞች ነው፣ ለአመፀኞች ነው። አያችሁ የኔና የናንተን ወንጀል ኃጢአት ወሰደ የሚለው ቃል በመገረፉ ተፈወስን የሚለው ቃል እኔና እናንተ ነበርን መሰቀል የነበረብን። የሰማችሁ ነው? ይኸውላችሁ ላቱካቫና ታካይ ሌባው ተሰቅሎ ባየነው ጊዜ ይሄ ሌባ ነው እንላለን። ይሄ የተዋረደ ነው። ሰው ሁሉ ያፍርበታል። የሰማችሁ ነው? ሰው ሁሉ ምን ይልበታል? ተናገሩ እስኪ ምን ይልበታል? ቤተሰብ ከተቻለ ከዛ ከተማ ለቆ ይሄዳል። ኢየሱስ ሲሰቀል ግን ሰው ሁሉ ደስተኛ ነው የሆነው። እፍረት አልነበረም። አሜን። እሰቀላለሁ የሚል ያ ፍቃድ አለ። ሰይጣን አዋርጃለሁ ሲል ሰማይ በመላክ ታላቅ እልልታ የሆነ ነው። ለምን ብትለኝ ኃጢአት ተሸነፈ፣ የሰው ልጅ ተነሳ። ኧረ አንድ ሰው አሜን በልባከ። የተዋረደ ምን ሆነ? ተነሳ። ሰይጣን የማያውቀው ሚስጥር በሰማይ ውስጥ የተቀመጠ ሚስጥር ይሄ ነው። አዋረድኩ ሲል በላይ በሰማይ መልአክ እልል እያለ ነው። ተፈጸመ። እርግማን ወደቀ። የሰው ልጅ መክፈል የማይችለው ማከፈለ ኢየሱስ ከፈለ። አረ አሜን በልባከ። ኤላንዳሎ ሴቫላ ታካያ አረ ያመነ ሰው አሜን ይለኛል ባካችሁ። ልክ የሰው ልጅ መስቀሉን ሳይ ሰው ሲያይ ውርደት ነው፣ ኢየሱስ ሲያይ ግን ክብር ነው። ለዚህ ነው የመስቀልን ታሪክ የቀየረው የተሰቀለው ኢየሱስ ክርስቶስ ሕያው ስለሆነ ጻድቅ ስለሆነ ዛሬ ሁላችንም አንጠልጥለን እንሄዳለን እዚህ ጋር። ምክንያቱም እንድናንጠለጥል ያደረገው መስቀሉ ትርጉሙ ሌላ ነው፣ የተሰቀለው ግን ትርጉሙ ቀየረው። አሜን በልባከህ። የተሰቀለው ምንድነው? ኃጢአት ነው። አሜን በልባከህ። የተሰቀለው ምንድነው? እርግማን ነው። የተሰቀለው ምንድነው? ንገረኝ። ጥል ነው። ከእግዚአብሔር ጋር የነበረንን ህብረት ያለያየን ያ ጥል ምን ሆነ? ተሰቀለ። ወደ እግዚአብሔር ወደ አብ መግባት እንችላለን በኢየሱስም። አንድ ሰው አሜን።
ለምን አብ ደስ አለው ብለህ ብትለኝ ወደ ሰው ልጆች ሁሉ ለመምጣትና ለማናገር በር ተከፈተ ይላል መጽሐፍ ቅዱስ። እግዚአብሔር አብ ራሱ በራሱ ላይ በወሰነው ውሳኔ የራሱን ቁጣ በራሱ ላይ አደረገ ይላል እግዚአብሔር ቃል። የማንን ቁጣ? የራሱን ቁጣ ምን አደረገ ይላል? በመስቀል ላይ አደረገ። ከባድ ነው እናንተ። ቬላ ታካይ ይኸውላችሁ የኔና የእናንተ የመጨረሻ ቁጣ ሰው ማጥፋት፣ ሰው መግደል፣ ሰው መወንጀል ነው። የአብ ቁጣ ግን ሰው ማዳን በልጁ ቅጣት ላታካይ በልጁ ሞት እኔና እናንተን ከውርደት ማንሳት ነው። አንድ ሰው አሜን በልባከስ ሄራዲያላ ባሳታካያ ሄራጀኒያ ላዲና ማካታካያ። ለዚህ ነው ገብተን አባቶች ስንል የማናፍረው፣ ወርቀን ስጠን አባቶች ስንል የማናፍረው ለዚህ ነው። ምክንያቱም እግዚአብሔር ቁጣውን መስቀል ላይ ጨርሶታል፣ ፍቅሩን ገልጦታል። ላታያባ አንድ ሰው ጨውና ትንሣኤ ይሆናል በሉ እባክህ። የገረመኝ ነበረ ብዙዎቻችን ወደ የሞቱ ወገኖቻችንን ስናስብ ወደ መቃብር ስንሄድ የሚቀርመን እንባ ነው። እውነት ውሸት? ለምን ይቀርመናል? አንደኛ ያደረገልን ነገር ትዝ እያለን፣ ሁለተኛ ስላጣ ነው። አሁን መርዳት እኛን ስለማይችል ሰዎች ስላስከፉን እሱ ቢኖር ኖሮ ብለን እናለቅሳለን። ልክ ወደ ኢየሱስ መቃብር ጠጋ ስንል ግን ህይወቱ ይሸተናል። ማዕቱካ የማይቆም ውለታ ሂላባ የሚዘልቅ ውለታ ላታካ ባሳታካ። ኧረ አንድ ሰው አሜን በልባከስ። ሄሎ 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 ሄሎ። አንድ ሰው ጨውና ኢየሱስ ተነስቷል ይበለኝ ባከ። ከኔ ላይ በልባከስ ውርደት ተነስቷል። እዚህ ቤት ሰው አለ ወይ? እዚህ ቤት ሰው አለ ወይ? ስለ ኢየሱስ መቃብር ስናስብ የምናስበው ለቅሶ ሳይሆን የኛ መነሳት፣ ወደ ሰማይ መግባት፣ የሱ የመቀባታችን ውጤት፣ የመፈለጋችን ውጤት። የሰው መቃብር ስናይ ግን አጣ ነው ብለን እናለቅሳለን። ኢየሱስን ስናይ ግን ራሳችንን እናገኛለን፣ ክብር እናገኛለን፣ ኃይል እናገኛለን። ቅቢያ ማቹናማ አቼ ዛሬ ብዙ ሰዎች ብዙ ከዓለም ሁሉ ወደ ኢየሩሳሌም ሄደው የኢየሱስን መቃብር እያዩ ይቀባሉ። ዳላሱ ካታቀ ሲጎበኙ እምነታቸው ይጨምራል። ለምን መሰለ? ኢየሱስ ምን ብሏል? ተነስቷል። ጨርሻለሁ ቀርቻለሁ አይልም። ምን ብያለሁ? ተነስቻለሁ። ፈራዲያላባ አንድ ሰው ጩና ተነስቷል ይበልባከ። ማን ነው የተነሳው? ማን ነው የተነሳው? ኢየሱስ ምን ብሏል? ተነስቷል። የኔ ነገር ምን ብሏል? ተነስቷል። አብሩቻካያ አንድ ነገር ልንገራችሁ። በጣም ካጠገቦቻችን ብዙ ሰዎች ሲመቱ ሲሄዱ ሲለዩን፣ ወንድም እህት ሲለየን የምናስበው ወይኔ ደርሼ አንድ ቀን ሳላደርግላት፣ አንድ ቀን ሳልሆንለት፣ አንድ ቀን ሳላስቀው። ኢየሱስ ሲሞት ግን አሳቀን። አታደርግለትም? አደረገልህ። ወራደ በሞቱ አደረገልሽ። በሞቱ አሳቀቅ፣ በትንሣኤው አሳቀን፣ በመስቀሉ አሳቀን። የእኛን ነገር ሙሉ አደረገ። ኢየሱስ ያድናል። ሄራባዲያ አሚያዲያ ላባ ጃናማዲያ ይዳባ ወደ እሱ መቃብር ጠጋ ጠጋ ስንል አሜን አትሉም? ወደ መስቀሉ ቀረብ ቀረብ ስንል የሚታየን ህይወት ነው። አሜን ትላላችሁ? የሚታየን መበልጸግ ነው። የሚታየን የሆነ በቃ የሆነ ሙላት ይታየናል። ራዳ ዛሬ ቆሜ ወንጌል እንድናገር ያደረገኝ፣ እንድሰብክ ያደረገኝ፣ እንድቀባ ያደረገኝ የሱ ሞትና የሱ ትንሣኤ ነው። እዚህ እንድትቀመጥ ያደረገ፣ ሰማይ እንድታስብ ያደረገ፣ ድኛለሁ እንድትል ያደረገ፣ እቀባለሁ እንድትል ያደረገ፣ እባረካለሁ እንድትል ያደረገ የሱ ሞትና ትንሣኤ ነው። ኢየሱስ ያድናል። ማቱታባ አቢያላ ዲያላባ ጀበደለበደለቦሴ እዚህ የቆምነው በሆነ ነብይ ቅባት አይደለም። ላዳ በሆነ ካህን በዘርፋፋው ቀሚስ ሞገስ አይደለም። የቆምነው በክርስቶስ ኢየሱስ ሞትና ትንሣኤ ነው። አንድ ሰው አሜን በልባከስ
ሄሎ 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 ያሉታ አባቴ ልዩ ነው።